እዚህ ድረስ ተደርሷል። እንዳልኩት ይሄንን ሊያሳካ የሚችል የብረት ብዛት ባለማግኘታችን ከብዙ ውጣ ውረድ በኋላ ሁለት ባልና ሚስት እግዚአብሔር ይስጣቸው በዱቤ የ7 ሚሊዮን ብር ሲሰጡን የመሰረቱን ብረት በአንድ ጊዜ ያሟሉልን። ከዛ እንግዲህ የህንፃ ቤተክርስቲያን ምን አይነት መሆን አለበት ውስጡ የሚል ነው። የህንፃ ቤተክርስቲያን 3 አይነት አሰራሮች አሉ። ሶስቱንም እዚህ ህንፃ ውስጥ እናገኛለን። የዋሻ ቤተክርስቲያን እዚህ ያለን፣ መቅደስ አለው፣ የሰዓታት መቆሚያ አለው፣ የክርስትና ቤት አለው፣ ስብከተ ወንጌል አዳራሽ አለው፣ ሙዚየም አለው፣ እቃ ቤት አለው እና የአስከሬን ማቆያ አለው። ይሄ ሁሉ መዋሻ መሰል በምንለው ውስጥ ያለ ነው። መቅደሱ ውስጥም ያሉት የአባታችን የአቡነ ገብረ መንፈስ ቅዱስ ታቦት ነው ማለት ነው። ወደ ላይ ስንወጣና ከመሬቱ ጋር እኩል የሆነው 00 የምንለው ደግሞ ሰቀላ ወይንም ደግሞ ካቴድራል የሚባል ሙሉ በሙሉ ዘመኑን በዋጀ ቅርጽ የተሰራ ነው። ይሄ ሁለተኛው ሲሆን በዚህ መቅደሱ 3 መንበሮች አሉት፣ 3 ታቦታት አሉት እና ሙሉ በሙሉ ይሄ ቦታ የተዘጋጀው ለሚቆርቡ ሰዎች ብቻ ነው። እላይ ስንወጣ ደግሞ ክብ ቤተክርስቲያን እናገኛለን። መቅደሱን በመሃል አድርገን ዙሪያውን መዞር የሚያስችል ራሱን የቻለ ስፋት ያለው ቦታ አለ። ይሄ ደግሞ የክብ ቤተክርስቲያንን ቅርጽ ያሟላ ነው ማለት ነው። መልጃውን ፈጣን ነው፣ የአምላክ ስም አለበት። የቅኔ ማህሌት መቆሚያ ያለው በቀኝ በኩል የሴቶች መቆሚያና በግራ ደግሞ የወንዶች መቆሚያ። የቅኔ ማህሌቱን ሌሊቱን ሙሉ ሲከታተሉ የሚያድሩበት ቦታ አላቸው። ይሄ ቦታ ቅኔ ማህሌት ይባላል። ቅኔ ማህሌት የሚባለው የዜማ አይነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ያሬድ ዜማ የሚከናወንበት ቦታ ነው። እንግዲህ ይህንን ተከትሎ ደግሞ ምንድነው እንዳልነው የሊቃውንት ቦታ ስለሆነ እንደምታዩት ስዕሎቹ ይህንን መግለጽ አለባቸው። ከመቅደሱ በስተጀርባ በክቦ አካባቢ ደግሞ ከአምላኬ ጋር ብቻ ነው መነጋገር የሚፈልገው የሚል ደግሞ እንደዚሁም የጥሞና ቦታ ተሰጥቶት ይህን ሁሉ ባሟላ መልክ ነው። ሌላው ወደዚህ ወደ ሚዛኔ ላይ ሲወጣ በግራና በቀኝ ቅድም እንዳልኩት ሴቶች በስተቀኝ ወንዶች በግራ ይወጣሉ። ካህናቱ ደግሞ የራሳቸው በስተግራ በኩል በደወል ቤቱ ውስጥ በኩል እንዲወጡ የሚያደርጋቸው ራሱን የቻለ መወጣጫ አላቸው ማለት ነው። ስለዚህ መገፋፋት አይኖርም። የሴቶቹ መግቢያ ነው፣ ሰፊ ነው። እንደምታዩት በግራናይት ነው የተሰራው። ይሄ ሙሉ በሙሉ የሴቶቹ መቆሚያ ነው ማለት ነው። እነሱ በዚህ ገቡ። ቅድም እንዳልኩት ሊቃውንቱ በዚህ በኩል ይገባሉ። ራሱ በሩ ላይ እንኳን ይሄው ከበሮ ሲመታ ሲዜም ማለት ነው። መልአኩ ደግሞ ሲባረካቸው ይታያል። እንደገና ካህናቱ ሌሊት ማህሌት ቆመው በሚያድሩበት ጊዜ የድካም ጉዳይ ቢመጣ ቅኔ ለማሰብ ቢያስፈልጋቸው አንዳንድ የዜማ የዕለቱን ዜማ ማስታወስ ቢያስፈልጋቸው በግራና በቀኝ ደግሞ ራሳቸውን የቻሉ 2 የማረፊያ ቦታዎች አሉ ለአባቶች። ከዚህም ባሻገር ለቱሪስት የሚሆን ስርዓተ ቤተ ክርስቲያንን የማያፋልስ በ2 ወገን እስከ ጣሪያው ድረስ የሚያስወጣ የራሱ የሆነ መንገድ አለው። ደረጃውን የጠበቀ በእብነ በረድ ያጌጠ ደረጃ ሰፊ አለ። ጉልበታቸው ለደከመ ጣሪያው ወጥተው መጎብኘት ለሚፈልጉ ደግሞ ሊፍት አለው። ይሄ ደግሞ ቤተክርስቲያኑን ራሱን ለየት የሚያደርገው ነው ማለት ነው። ከዚህ ሊፍት በኋላ ደግሞ ላይ በምንወጣበት ጊዜ ራሱን የቻለ ጣሪያው ላይ ምንም ቆርቆሮ የሚባል ነገር የለም። እሱም በእብነ በረድና ግራናይት ያጌጠ ነው። ከላይ ሆኖ ከሄሊኮፕተር የሚሆን ከአይሮፕላን ላይ ሆኖ ለሚያየው ሙሉ መስቀል መሬት ላይ እንደተጋደመ ሆኖ የሚታይ አመልማለ ወርቅ ሚካኤል አመልማለ ወርቅ አይኑ ዘርግብ። ከኢትዮጵያ ውጪ ያሉ ፈረንጆች ወደ ኢትዮጵያ ሲመጡ ቱሪስቶች ከቱሪዝም ጋር እንዲያያዝ እንፈልጋለን። የምንፈልገው ዝም ብሎ ህንፃውን እንዲያ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለየት ማለቷ ታሪካዊ መሆኗን እንዲያውቅ በመጠኑም ቢሆን እንዲረዳ እምነታችን ምን ያህል በሺህ ዘመናት ቢቆጠርም ምን ያህል ትውፊትና ታሪካዊ ሂደት እንዳለን እንዲረዳ ለዛ የሚመች ሁኔታዎች ተፈጥረዋል። እያንዳንዱ ምሰሶ፣ እያንዳንዱ መብራት፣ እያንዳንዱ ስዕል የቤተክርስቲያናችንን ትውፊት የመጽሐፍ ቅዱስን ትረካ በያዘ መልኩ የዘመኑንም የቀደመውንም በኦሪት ዘጸአት ያለውንም ሙሉ በሙሉ የዋጀ ሆኖ እናገኘዋለን። ሌላው 2ቱ ደወል ቤቶች እያንዳንዳቸው ቁመታቸው 33 ሜትር ከ30 ሴንቲሜትር ናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው በምድር ላይ የኖረበትን ጊዜ ዕድሜ የሚያስታውሱ ናቸው። ከዚህ በተረፈ ደወል ቤቶቹ ደግሞ ደወሎቹ ገብተው በሚጮሁበት ጊዜ
የመጥምቁ ዮሐንስን ምሳሌ የያዙ ናቸው። በበረሃ የሚጮህ መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነቢዩ እንደ ወልሙ ሲደወል ወደ ቤተ ክርስቲያን ኑ እናንተ ሸክም የከበዳችሁ ብላ ቤተ ክርስቲያን የምትጠራበትን ምሳሌ የያዘ ነው። ምድርን ይሸፍናል ደመናትን ገርዶ ጥላ የሆነ አውደ ምሕረቱ ውጭ ደግሞ ማሸብሸቢያ ቦታ አለ። 33 ሜትር በ22 ሜትር 22 ሜትር ደግሞ የዚህ ዓለም ስነ ፍጥረት ቁጥር የሚያሳይ ሲሆን በቅድስቱ ላይ ያሉ 24 አምዶች አሉ፣ 24 መስኮቶች አሉ። እነዚህ ደግሞ 24ቱን ካህናተ ሰማይ የነሱን ምሳሌ የያዘ ነው። በዚህ ህንፃ ቤተክርስቲያን ውስጥ የተለያዩ የስዕል አይነቶች አሉ። በውስጥ በኩል በሸራ ላይ ስዕል አሉ። መስኮቱ ላይ መስተዋት ውስጥ የገቡ የመስተዋት ስዕሎች አሉ። ከውጭ በሞዛይክ የተሰሩ ስዕሎች ሲኖሩ እንደዚሁም በውስጥና በውጭ ደግሞ በድንጋይ ላይ የተቀረጹ 3 መስፈርታዊ ቅርጾችን ያዙ እንደዚሁ ስዕሎች አሉን ማለት ነው። ስለዚህ ዘመኑን የዋጀውም ሆነ የድሮውን ሁሉንም እንዲህ ተደርጎ የተሰራ ዘመን ተሻጋሪ ህንፃ ነው። እንግዲህ ይሄ ህንፃ ሲሰራ እንደምታየው ዙሪያውን በእንጨት ተለብጧል። እነዚህ የመጀመሪያውን ቤተ መቅደስ ሰሎሞን ንጉሥ ከሰራው ጋር አብሮ የተያያዘ ነው። ብዙ መብራቶች ይታያቸዋል። ከዋክብት መሰል መብራቶች አሉ። ትላልቅ ክሪስታል የሆኑ መብራቶች አሉ። እነዚህ መብራቶች ከዋክብት መሰሎቹ ወደ 3800 ይጠጋሉ። እነዚህ 3800 የሚጠጉ መብራቶች ሙሉ በሙሉ ገብተዋል። ሌላ እንግዲህ ወደ ላይ ስናይ ከዋክብት መሰል መብራቶች አሉ። ሰማይን በከዋክብት ያስጌጠ አምላክ የእኛንም ቤተ ክርስቲያን እንደዚሁ እንዲያስጌጣት ነው። ስዕሎች ይታዩቸዋል። ሀረጎች፣ እነዚህ ሀረጎች ሙሉ በሙሉ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሀረግ አጣጣል እነዚህ ሀረጎች በሙሉ አዲስ ናቸው። እንግዲህ ዙሪያውን ያው እንደምታዩት እዛ ቅድስቱ ላይ ዙሪያውን ስዕሎች አሉ፣ መላእክት አሉ፣ መስቀል የያዙ መላእክት አሉ። በዛ በኩል እመቤታችን ኪዳነ ምሕረት አለች። ትላልቅ ተንጠልጣይና ተለጣፊ መብራቶችም እንደዚሁ ገብተዋል። ከውጭም እንደዚሁ ይታያሉና ከውጭ ለሚያያቸው ጽርሐ አርያም ውስጥ ያለን የሚያስመስል ብሩህ ደመናን የተቀበለ ከመሬት ከፍ ያለ ከሰማይ ዝቅ ያለ ያስመስላቸዋል። እና እንግዲህ በዚህ መልኩ ነው ህንፃ ቤተክርስቲያኑ የተሰራው። ቅዱስ ሚካኤል ቅዱስ ሚካኤል ነፍሴ ሲጨነቅ ሲዝል ስጋዬ ፈጥነህ ተራዳኝ ዋስተበ። ሌላው በውጭ በኩል ግርግዳው የተለበጠው ነጣ ነጣ ያሉት ከአዲስ አበባ አካባቢ የመጡ ድንጋዮች ናቸው። ከዚሁ ተቆፍረው የወጡ ቀይ ግራናይት ድንጋይ ደግሞ የመጣው ከሐረር ነው። በከፊል ከትግራይም የመጡ አሉ። ከውጭ የመጣ ምንም ነገር የለም። እዚሁ ነው። ሁሉም ሰራተኛውም፣ ዲዛይነሩም፣ እቃውም ሁሉም እዚሁ ኢትዮጵያ ውስጥ ያሉ ናቸው የሰሩት። በእኛ ግምት እስከ 10,000 ሰው ይይዛል ነው። ሁለተኛ መስኮቶቹ እያንዳንዳቸው መስኮቶች የተከፈቱ ናቸው። ጣሪያው 12 ሜትር ስለሆነ ጣሪያው እያንዳንዱ መስኮት ሲከፈት ሙቀትም አይኖርም። ሁለተኛ ለዚህም ተብሎ ደግሞ ዘመኑ ባፈራው የአየር መቆጣጠሪያም እንዲገባለት ተደርጓል። ሌላው እንግዲህ እስካሁን ድረስ ይህ ህንፃ ቤተክርስቲያን ገና ኦዲት ይደረጋል። ግን የ2017 ድረስ እስካሁን ከ240 ሚሊዮን ብር በላይ ነው።